بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين ልጆቹን ወደ የሥራቸው በመመለስ በመጨረሻ ጓደኛሞች ሆኑ አይደል? የቤተ መንግስቱን አስተዳደር ኃላፊነት ከተረከብኩኝ በኋላ አንባቢነትንም ሆነ አስተናጋጅነትን በተገቢ ሁኔታ መወጣት አልቻልኩም። ፍቃድህ ከሆነ ዛሬ የተሰሩ ጠቅላላ ስራዎችን ዝርዝር የቤተ መንግስቱ አሳላፊ አድርጌ ሾምኩህ። እዚህ የሚፈጸመው ዕለታዊ ክንዋኔዎች አንተን እንዳያደክሙህ ነበር። ዝርዝር ማቅረብ ያንተ ስራ አይደለም። በሙሉ ልቤ እተማመንብሃለሁ። እምነትህ ይበልጥ እንዲጎለብት ፍላጎት ስላለ አንተ በጣም ታማኝ ነህ። እንዲህ ባትሆንማ ይህንን ደረጃ ባላገኘህ። ብልህና ታማኝ ያልሆነን ሰው እዚህ ደረጃ ማን ያደርሰዋል? ዩዘርሲፍ እዚህ ከመጣህበት ጊዜ ጀምሮ መወያያ እንደሆን ካውቃለሁ። እንዴት ይገርማል! ዙሌካ ለአማልክቶች ያላት ፍቅር ሰዎችን ከማድነቅ ጋር ረዳት ማለት ነው። በተለይ የሰዎች ሁሉ አድናቆት ያረፈበትን ሰው። ዩዘርሲፍ በሌሎች ልብ ላይ ፍቅርን እንደዘራ ምንም ጥርጥር የለኝም። የሁሉ ሙገሳ ይገባኛል? በፍጹም የሰራው ጥሩ ስራ ካለም መስራት ስላለብኝ ነው። አለቃዬ ኩቲቫር ፍቃዱ ከሆነ ብዙ ስራ ስላለብኝ እንድሄድ ይፈቀድልኝ። ቤተ መንግስቱ ውስጥ እንደፈለክ ለመንቀሳቀስ ፍቃድ መጠየቅ አያሻህም። ከፈለክ ከኛ ጋር መቆየት ወይንም መሄድ ትችላለህ። በጣም አመሰግናለሁ። የተፈጠረ ነገር አለ እንዴ? ዩዘርሲፍ ከዚህ ቀደም ይቀርበኝና ለኔ ፍቅርም ነበረው። አሁን ግን አመሉ ተቀይሮ ጭራሽ አይኔን ማየት አቆመ። ዩዘርሲፍ በሙሉ አይኑ የማያይሽ ከአክብሮት መሆኑን ምንም ጥርጥር የለኝም። አሁን ደግሞ ትልቅ ሆኗል። ወደ ወይዛዝርት መመልከት ስርዓት ማጣትና አይነ ደረቅነት ነው የሚል እምነት አለው። እኔ ግን ሳስበው ንቀት የጀመረ ይመስለኛል። ምናልባት እነዚህ ውብ አይኖችሽ ለፈተና እንዳይዳርጉት ፈርቶ ቢሆንስ? አንተ ደግሞ ሁሉንም ነገር ወደ ቀልድ ታዞራለህ። እየቀለድኩ አይደለም። ውብ አይኖችን ልንጠነቀቅ ይገባል። የዩዘርሲፍና የዙሌካ ነገር አደጋ ያለው ይመስላል። እንዴው ከኔ የሚያመልጥ ምን ይኖራል ብላ ነው?
ሌሊቱን በአይኔ እንቅልፍ ሳይዞር ነው የነጋው። ትንሽ ማረፍ ስላለብኝ ማንንም ወደኔ እንዳይገባ። ገብተሽ ተኝ እመቤቴ፣ እኔ እዚህ ሆናለሁ። በጭራሽ አልፈልግሽም። አንቺም ቢሆን መሄድ ትችያለሽ። خداوندا خودم را در پناه تو قرار میدم. አላህ ሆይ ከዚህ ርክሰት በተአምርህ ጠብቀኝ። አደጋ ውስጥ ነኝ። እገዛና ኃይልህ ያሻኛል። አንቺ ቂላቂል ከኔ ምንድነው የምትፈልጊው? ለምንድነው እኔን የማትተይኝ? በጣም ይቅርታ ጠይቃለሁ እመቤቴ። ምን ላድርግ ብለሽ ነው? አልነገርኩሽም? ልጁ በአማልክቶቻችንና ጸሎታችን እንደማያምን አየሽው? ከሃዲ ነው ብዬሻል ነበር። እውነታውን በአይናቸው እንዲያዩ የተከበረው አኒክማሁና ኮቲባርን ልጠራቸው ይገባል። ዩዘርሲፍ የፈጸመውንም ሆነ የተናገረውን ለአንድ ሰው ትንፍሽ የምትይ ከሆነ ጉሮሮሽ ላይ ቆማለሁ። እኔ የዩዘርሲፍ እምነት ደንታ አይሰጠኝም። እሱን ነው የምፈልገው። ተረዳሽኝ? አዎ እኔ እኮ እምነትሽ እንዳይፈታተነው ፈርቼ ነው። በግብጽ አማልክት ላይ ጥርጣሬ እንዳያጨርብሽ ሰግቼ ነው። በእነዚህ ጉዳዮች ላይ ምንም አያገባሽም። እኔን መታዘዝ ብቻ ነው ያለብሽ። አገልጋዬ መሆንሽን እንዳትረሺ። እንደፈቀደሽ መሆን ከፈለግሽ ግን ምን ማድረግ እንዳለብኝ ራሴ አውቃለሁ። ገባኝ። እሺ፣ ስለ ዩዘርሲፍ ምንም አላየሁም፣ ምንም አልሰማሁም። እመቤቴ እርግጠኛ ሁኚ፣ ሚስጥሽን በሙሉ ጠብቃለሁ።
እቺን ሞኝ አገልጋይ አንድ ነገር እንድታመላክትሽ ትፈቅጂላታለሽ? ለምን እንደ ዩዘርሲፍ ወደ አማልክቶችሽ አትጠጊም? ከጭንቅ እንዲገላግልሽ አሙንን ለምን አትለምኚው? ረጅም እድሜ ለመቤቴ። ምን ነው በዚህ ሌሊት? ለጸሎት ነው የመጣሁት። ታላቁ አሙን ሆይ ዩዘርሲፍን ካሸነፍኩት ላንተ በርካታ ስጦታዎችን ለማስገባት ስለትገባለሁ። ካንተ ሌላ አምላክ የለኝም። ከልቤ ያፈቅረዋለሁ። የራሴው ንብረት ነው። ለዘመናት ጠብቄዋለሁ። ትዕዛዜን እንዲፈጽም እርዳታ ኃይለኝ አሙን። ምን ተፈጠረ በቤቴ? በዚህ ሰዓት አሙን እረፍት ላይ ነው። በዚህ ሌሊት ከእንቅልፍ ልንቀሰቅሰው እኮ አይገባንም። ምኞቴ ከተሳካ ላንተም ሆነ ለአሙ ስጦታ እንደማበረክት ቃል እገባልሃለሁ። ጉዳይሽ እንዲፈጸም ቀን ወይም ጧት መምጣት ነበረብሽ እኮ። ይህንን ጣዖት ይዤው ሄዳለሁ። ሌሊት እንድገዛውና እንድማጸነው እፈልጋለሁ። እርዳታውን ለምን እንደነፈገኝ አልገባኝም። ከአማልክት አንዱ አይደለም እንዴ? እመቤቴ አሙን ባይኖርማ ኖሮ ይህን ሁሉ ክብር ድሎትና ጸጋ ባላገኘሽ ነበር። ከግብጽ ወይዛዝርት ሁሉ ያላቀሽ አሙን ነው። ይህን ቤተ መንግስት እንድትመሪ ያደረገሽም እሱ ነው። እንደመጣልሽ አታውሪ። የትኛው ልቅና፣ የትኛው ክብር? በገንዘቤ የገዛሁት ተራ ባሪያዬ እንደ ተራ ሰው እንኳን ሳይቆጥረኝ አይኔን መመልከት ማቆሙ ነው ክብር? ያለኝን ሁሉ ክብር ልጣና ይህ ዕብራዊ ልጅ ብቻ ይታዘዘኝ። እንዴት ይገርማል! ይህን ሁሉ መከራ በራስሽ ላይ ለምን ትጭኛለሽ? አንቺ የዚህ ቤተ መንግስት ኃላፊ ስትሆኚ እሱ ደግሞ ባሪያሽ ነው። ማንኛውም አሳዳሪ ደግሞ ባሪያውን እንደፈለገ የማድረግ መብት አለው። የሱን ፍቅርና መብት ከምትጠብቂ ለምን ስልጣንሽን አትጠቀሚ? በጣም ልክ ነሽ። ከባሪያዬ ፍቅርን መጠበቅ ስህተት ነው። የምፈልገው ስጋውን ነው። የገዛሁት አንጡራ ሀብቴ መሆኑ ጥርጥር የለውም። ትዕዛዜን ቅንጣት ታህል ያምጽ አይቻለውም። ታላቁ አሙን ሆይ ይህን ዕብራዊ ልጅ ከእጄ ስራ አስገባልኝ። ራርተህልኝ ዩዘርሲፍን ካስረከብከኝ ቤትህን በገንዘብና በተለያዩ ስጦታዎች እሞላዋለሁ።
ይህንን ቤት ውብ አድርገሽ አሰናጁ። እንደ ጨረሽ በቶሎ አሳውቂኝ። ሲቲኔ የልጄ ኪሴን ለቅሶ ረበሸሽ? በፍጹም በዚህ መተላለፊያ ሳልፍ ሲያለቅስ ሰምቼ ነው። ምን ሆነ? ለምን ይህን ያህል ያለቅሳል? እኔ እንጃ። አብልቼዋለሁ፣ ልብሱንም አጥቤ ቀይሬለታለሁ። ማልቀሱን ግን አላቆመም። በጣም ይገርምሻል። ከጥቂት ቀናት በፊት የቤተ መንግስቱ አሳላፊ ዩዘርሲፍ ጸጉሩን ሲያሻሸው ዝም አለ። የዩዘርሲፍ ዳበሳ ማንንም ቢሆን ዝም ያሰኛል። በዚህ ውድቅት ሌሊት ምን ነው መቤቴ? እኔም እንደ ኪሴን እንቅልፍ እምቢ አለኝ መሰለኝ። ዩዘርሲፍ እኔ ጋር ይምጣ። ልክ ክፍሌ እንደገባ 7ቱንም በሮች ዝጊያቸው። ሁሉንም ባሪያዎች ከአካባቢው አርቂያቸው። እመቤት ዙለይካ ክፍሏ ድረስ ትፈልጋለች። አንቺ መሄድ ትችያለሽ፣ እኔ እከተልሻለሁ። እሺ፣ የ7ቱ በሮች መጨረሻ መዝጊያ ጋር እጠብቅሃለሁ። አምላኬ ባንተ ላይ ድንበር ጥሼ አላውቅም። ብቸኛ አታድርገኝ። አይዞህ ልጄ፣ ተው ልጄ ተው። ምን ሆነ ደግሞ ሲቲኔ? አሁንም ለቅሶ አልተውም? ዝም ብሎ ያለቅስብኛል። ምን
ምናልባት ዳበሳህን ፈልጎ ሊሆን ይችላል። ለምን ዝም አይልም? የማይረጋጋው አንድ ነገር ታይቶት ይሆናል። ይህ የመጥፎ ነገር ምልክት ይሆን? ችግር ያጋጥመናል ማለት ነው። ለዚህ ነው ልጄ ኪሴን የሚያለቅሰው። አሁን ያሳየው ክፍል ምርጥ ሰዎች ብቻ የሚገቡበት ነው። እዚህ ክፍል ለመድረስ እነዚህን 7 በሮች ማለፍ የግድ ነው። በሮቹ ጠንካራ መቀርቀሪያዎች ያላቸው ሲሆኑ ለመግባትም ሆነ ለመውጣት ፍቃድ ያስፈልጋል። ይህ የእመቤታችን ትእዛዝ ነው። ረጅም እድሜ ለእመቤት ሱለይካ። መቼስ ከአገልጋዮቼ አንዱ ባሪያ መሆንህን ታውቃለህ። ልክ ነሽ እመቤቴ። አገልጋዮች ደግሞ ያሳዳሪዎቻቸውን ትእዛዝ የመፈጸም ግዴታ አለባቸው አይደል? እስከዛሬ ትእዛዝሽን ጥሼ ያውቃለሁ? ዛሬም ቢሆን ልትታዘዘኝ ይገባሃል። እዘዥኝ፣ ለመፈጸም ዝግጁ ነኝ። ላንተ ስል ነፍሴን በድያታለሁ ዩዘርሲፍ። በአላህ እጠበቃለሁ። ምንድነው ከኔ የምትፈልጊው? ወንጀል? ትእዛዝሽን ባከብርም በወንጀል ግን በፍጹም አልታዘዝሽም። ንገሪኝ፣ ከኔ ምንድነው የምትፈልጊው? ራስን እንድትሰጠኝ ነው የምፈልገው። ባለቤትሽ ትልቅ ውለታን ውሎልኛል፣ ከፍተኛ ቦታ አድርሶኛል። አሁን እሱ ላይ ክህደት እንድፈጽም ነው የምትገፋፊኝ? እኔስ ብሆን ፍቅርና እንክብካቤን ነስቼ አውቃለሁ? ላንቺም ሆነ ላለቃዬ ኩቲባር እኩል የሆነ ክብር አለኝ። ላደረጋችሁልኝ ውለታ ምላሼ መጥፎ ይሁን? አንተ ታዛዥ ነህ፣ የማዘን ብቻ ፈጽም። ተራ ባሪያዬ ነህ፣ ልትታዘዘኝ ይገባል። የፈጸማችሁት መልካም ነገር ሁሉ የአላህ ፍላጎት ነው። ለአላህ ደግሞ ከናንተ በፊት አድሬያለሁ። አንተን ለማግኘት ስል ደረጃዬን ሁሉ ዝቅ አደረኩ። የፍላጎቴን ማግኘት ይኖርብኛል። እኔ በሰማይ ሰማያት ከነብያት ተጽፌያለሁ፣ ከምድር ደግሞ ከአመንዛሪዎች እንድጻፍ አልፈልግም። ይህንን ጉዳይ ማንም ሊያውቅ አይችልም። ተመልካችና ሁሉን ቻይ አላህ ሁሌም ከኛው ጋር። የአማልክትን መኖር ትፈራለህ ማለት ነው? እኔም ብሆን እፈራቸዋለሁ። ቢሆንም ይህ በጣም ቀላል ነው። ይቅርታህን፣ ይህንን አሳማሚ አይንህን ማየት ይሳነኛል አሙን። አሁን ማንም ሊያየን አይችልም። እኔ የምፈራው ሰሚና ተመልካች የሆነውን አምላኬን ነው።
የተቀረጸ እንጨትን መፍራት የመጨረሻ ሞኝነት ነው። ጭራሽ በቂልነት ጠረጠርከኝ ማለት ነው? እንዳንተ ያለ 100 እግሬ ስራን በረክካለሁ። እሺ ጫማዬን የማጽዳት እንኳን ቦታ የለህም። የአሙንን ትዕዛዝ መጠበቅ እንደ ሞኝነት ቆጠርከው? የማዝህን ብቻ ትፈጽማለህ። ይህ ካልሆነ መቀመቅ ከተሃለሁ። ትዕዛዝሽን የምፈጽመው አላህን እስካልሆነ እጀልኩኝ ድረስ ብቻ ነው። ይህ አቋሜ ነው። ስርዓት እንድትይዢ መደረግ ይኖርበታል። ለስርዓት አልበኞች ተገቢ የሆነ ቅጣት ሊሰጣቸው ይገባል። የአላህ ነቢይ ሆይ ይህ ከአላህ የተላከ መልእክት ነው። እስከ መጨረሻው ብቻህን አይደለም። ለመውሰድ ያሰብከውን እርምጃ እንዳትፈጽም የሐሰት ወሬ ታሰራጭብሃለች። ዩሱፍ የሰይጣንን ፈተና ተቋቋም። የአላህ ነቢይ ሆይ ይህ ከአላህ የተላከልህ መልእክት ነው። ከአላህ የተላከልህ መልእክት። ወዴትም አታመልጠኝም። ትዕዛዜን መፈጸም ይኖርብሃል። የሆነ ነገር የተፈጠረ መሰለ። ማብራሪያ ፈልጋለሁ። ምንድነው የምትጠብቁት? ምንድነው የተፈጠረው? ወይ ከንቱነት! ጥሩ በዋልነት እንዴት ባለቤትን ማማለል እንደጀመረ ይታያል። በቤተሰብ ላይ መጥፎ ያሰበና ባለቤትን ያማገጠ ቅጣቱ ምንድነው? መታሰር ወይም ከባድ ቅጣት ሊቀጣ ይገባል። ዙሌይካ ራሷ ነች የጠራችኝ። ለመጥፎ ያሰበችኝ ራሷ ነው። እኔ በአይኔ አይቻለሁ። እሱ ነው ወደ ቤቷ ገብቶ ያስገደዳት። የተከበርከው አለቃዬ፣ ነፃነቴን የሚገልጹ መረጃዎችን ባመጣልህም እንደማታምነኝ ያውቃለሁ። ከኔ በተሻለ ባለቤትህን ታምናታለህ። እሷ ክብሯን ለመጠበቅ እየዋሸች ነው። የሚደርስበትን መከራ ሁሉንም ያውቀዋልና ማንም ሰው ደፍሮ እሷ ላይ የሚመሰክር የለም። ቁጣዬን ከዚህ በላይ አታገንፍለው። ወንጀለኛውን እኔ ራሴ ለየዋለሁ። ይህንን ለኔ ተውልኝ። ንጹህ መሆኔን የምገልጽበት ምንም መረጃ የለኝም። ድርጊቱን ስለመፈጸሟ ምስክር ማቅረብ አልችልም። ስለዚህ ወንጀለኛው አንተ ነህ። ከባድ ቅጣት እቀጣሃለሁ። ያለምንም መረጃ እየወነጀላችሁኝ ነው። እውነታው የነገርኳችሁ ነው። እሷ ናት ወደ ክፍሏ ጠርታ ለዚህ ጋበዘችኝ። ከአምላኬ ሌላ ማንም መስካሪ የለኝ። ብቻዋን መሆኗን ስታውቅ ወደ ዙሌይካ ገባህ። ይህንን ደግሞ ካሊማማ መስክራባሃለች። እመቤቴ ጥፋተኛ መሆኑን ሁሉም ያውቃል። ማንም ግን ደፍሮ የሚናገር ጠፋ።
ምስክርን ወደዚህ ጥራውና ንጹህነትን ይንገረና። ጌታዬ አላህ ይህንን ፍርድ ያያል። እየተቀጠፈብኝ መሆኑን ያውቃል። ብቻዬን ከመተው የበለጠ ፈተና የለም። የዚህም ባሪያ ንግግር እያመንከው እንዳይሆን። ንጹህ ስለመሆነ መረጃ ካላቀረብክ እንድትገደል አደርጋለሁ። የተከበርከው አለቃዬ፣ ዩዘርሲፍ ይህንን ግድግዳ እየታከከ ሄዶ ለቅሶን የምትሰሙትን ህፃን ትንሽ ካጫወተ በኋላ ወደ 7ቱ በሮች ገባ። በኋላ አንድ በአንድ ቆለፋቸው። ክፍል ውስጥ ትንሽ ለማረፍ ሳስብ ድምጽ ሰማሁና ወደ ኋላ ስመለከት ከጀርባዬ ቆሞ አገኘሁት። በዚህ ጊዜ መሮጥ ጀመረ። ሮዳሙንን አሁኑኑ ጥሩልኝ። ዩዘርሲፍ እዚሁ ቅጣቱን ያገኛል። ምስክር አለኝ። የታለሱ? ማን ነው መስካሪህ? ጥራውና እንስማው። ለኔ አጋዥ ይሆናል ብዬ አልገመትኩትና ዙሌይካ ጠላቴ ይሆናል ብላ የማታስበውን ሰው ነው አሁን የምጠራው። መስካሪው በማንና ለማን እንደሚመሰክር የማያውቅ የዙሌይካ ቤተሰብ ነው። ከቤተሰቧ የመጣ ምስክርነትን ደግሞ ልትቀበል ይገባል። ማንን ነው የምትለው? ጉዳይህ ከማለቁ በፊት አሁኑኑ ጥራውና ምስክርነቱን ልስማ። መስካሪ ይህ ለቅሶን የሰማችሁት ጨቅላ ነው። እየቀለድክብኝ ነው? በአላህ ስም እምልልሃለሁ ይህ ልጅ እዚህ የተገኘው ለዚህ ምስክርነት ነው። የኔው ቤተሰብ ላንተ ሊመሰክር? ይህማ የማይሆን ነው። ችግር የለም፣ ወደዚህ አምጡት። ረጅም እድሜ ለተከበረው ኩቲባ። ይህቹ ያክስቴ ልጅ ሲቲኔ፣ ይህ ደግሞ ልጇ ነው። እስኪ መስክር። ኪሴን በትክክል መስክር። አንድ አላህ የነገረህን ንገረን። ኪሴን አንድ አላህ የነገረህን ንገረን። فرمان خالق یکتا کلام او را میگویم اگر پیراهن از پیش دریده زلیخا بیگناه و یوسف گناهکار است و اگر پیراهن از پشت دریده شده زلیخا مقصر و یوسف بیگناه است. እንዴት ተናገርክ ልጄ? ባዞምባሽ ልታታልይ ነበር። እናንተ ሴቶች ተንኮላችሁ በጣም ከባድ ነው።
ስለጠረጠርኩ ይቅርታ እንድታረግልኝ ለምንሃለሁ። ይቅር በለኝ። ለባለቤቴም ይቅርታ አድርግላት። ይህንን ጉዳይ እስከ ሕይወት ፍጻሜ በሚስጥር ያዘው። አንዳችሁም ስለዚህ ጉዳይ ለማንም ትንፍሽ እንዳትሉ። አንድ ፍንጭ ከሰማው ቀጣችኋለሁ። ተንቀሳቀሱ። ምንድነው? ምን ተፈጠረ መቤቴ? የሲቲኔ ልጅ ኪሴን ተናገረና በሰው ፊት አጋለጠኝ። አንቀልባ ላይ ያለ ልጅ እንዴት ይናገራል? እሱ ግን አደረገው። እንዴ እንዴት ተናገረ? እኔ እንጃ፣ እኔም አላውቅም። ዩዘርሲፍ እንዲመሰክር ሲጠይቀው ተናገረ። ከዚህ በላይ የሚገርመው የአላህን ትእዛዝ እንደሚፈጽም መግለጹ ነው። ይህማ ድግምት ነው። የምትየው እርግጥ ከሆነማ ድግምት ነው የሚሆነው። ዩዘርሲፍ የቤተ መንግስቱን ኗሪ ብቻ አይደለም ያጭበረበረው። እኔ ላይ ማንም መስክሮብኝ አያውቅም። ይህ እርኩስ ጨቅላ ብቻ ነው የመሰከረው። ይህማ የድግምት ስራ ነው። በዚህማ ዩዘርሲፍ ሊቀጣ ይገባዋል። ዝም በይ ካሊማማ። እነዚህ በሮች ዝግ አልነበሩ? እንዴት ሊያመልጥ ቻለ? የማይታመን ትንግርት ነው። ምንም ሳይነካቸው በሮቹ መከፈት ጀመሩ በራሳቸው ጊዜ። ይህማ ድግምት ነው። ደጋሚ አይደለም። እኔው ነኝ ያሳደግኩት። በህይወቱ ከየትኛውም ድግምተኛ ጋር እንዳልተገናኘ ጠንቅቄ ያውቃለሁ። ታዲያ እነዚህ በሮች እንዴት? ልጁስ እንዴት? ይገርማል። ዩዘርሲፍ ግን ምንድነው? ሲቲኔ አቤት የተከበርክ አለቃዬ። አንደበቱ እንዴት ተፈታ? አሁንም ትንግርት ሆኖብኛል። እዚህ እንዴት መጣሽ? ምን ትሰሪያለሽ? ከሀገሬ የመጣሁት ዙለይካን ልጠይቅ ነው። ይህ ነገር እንደሚፈጠር ባውቅ ኖሮ አልመጣም ነበር። ያጎትሽን ልጅ ለመጠየቅ ነው የመጣሽው? ምንም ችግር የለውም። አንቺንም ልጅሽንም ከልቤ ያመሰግናችኋለሁ። እናንተ ባትኖሩ ንጹህ ሰው ገድዬ የእድሜ ልክ ጸጸት ባተረፍኩ ነበር። እንዴት መናገር እንደቻልክ እኔም አላውቅ። ይህ ወሬ ከተሰራጨ ምንድነው ማድረግ ያለብን?
አረ ከድሮ ጀምሮ ስታሳድደው ነበር ይባላል። ከክፍሉ እንዴት እንደወጣች ብታይ እንዴት ሆነች መሰለ። አገልጋዩን እንዳስቸገረችው መንደር ሁሉ እያወራው ነው። ከኩራቷና ንቀቷ የተነሳ ማንንም ወንድ አታይም ነበር። ዛሬ በባሪያዋ ጉልበት ስር ወደቀች። የግብጽ አምላክ አሙን ባለቤቱ ለአንድ ባሪያ አደረች። ይህ ልጅ እኮ ተራ ከብት ጠባቂ ነበር። ይህ ትልቅ ነውር ነው። ይህንን ማሊክ መሆን መስማት ይኖርበታል። የተናፈሰውን ወሬ ዙሌይካና ኩቲባር የሰሙት አይመስለኝም። አዎ ኩቲባርና ዙሌይካ ካላቸው ዝና አንፃር ይህንን ነገር መደበቅ ይከብዳል። ብቻዬን ተውኛል አልኳችሁም ነበር። ጥፋ ከዚህ